እለት በእለት የምንጠቀምባቸው እቃዎች እንዲህ ከመዘመናቸው በፊት ምን ይመስሉ ነበር? በዛሬው ቪዲዮ የማስቃኛችሁ የሚያስገርሟችሁን እንዲሁም ለማመን የሚቸግሯችሁን በዚህ ጊዜ በብዛት ብትጠቀሟቸውም በመጀመሪያ ግን ሰዎች ሲሰሯቸው አስገራሚ የነበሩትን መገልገያ እቃዎች ነው። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ሰባተኛ ቶይሌት ፔፐር ወይንም ሶፍቶች። ሶፍት ባይኖር በዚህ ጊዜ ሽንት ቤት መጠቀም በእጅጉ ከባድ ነው። አሁን ላይ በአንድ ቀን ብቻ ዓለም ላይ 83 ሚሊዮን የሚጠጉ የሶፍት ጥቅልሎች ይመረታሉ። እነሱን ለማምረትም 27000 ዛፎች ይቆረጣሉ። ይህም በርካታው የዓለም ሕዝብ የሶፍት ተጠቃሚ መሆኑን አመልካች ነው። ታዲያ አሁን ላይ የምንጠቀምባቸው የሽንት ቤት ሶፍቶች የበፊት ገጽታቸው ምን ይመስላል? ሰዎች ሶፍት ከመምጣቱ በፊትስ በምን ሽንት ቤት ይጠቀሙ ነበር? ይህ 100 ዓመታትን ወደ ኋላ ይወስደናል። በ16 እና 17ኛው ክፍለ ዘመን በርካታው የዓለም ክፍል ሽንት ቤቶችን ሲሰሩ ሰዎች ተረድረው አንድ ላይ እንዲጠቀሙ ተደርጎ ነው። ታዲያ ሽንት ቤት ተጠቅመው ከጨረሱ በኋላ ራሳቸውን የሚያጸዱት በዚህ በምትመለከቱት እንጨት ላይ ተጠቅልሎ በተዘጋጀ ጨርቅ ነው። ጨርቁ ከተዘጋጀ በኋላ የጨው ውሃ ውስጥ ተደርጎ ለተጠቃሚው ይቀርባል። አንዱ ተጠቃሚ ራሱን አጽድቶ ሲጨርስም ጨርቁን በድጋሜ ጨው የተደረገበት ውሃ ውስጥ ይከተዋል። ይህም ጨርቁ ላይ የሚቀሩ ነገሮች ካሉ የጨው ውሃ ይገርላቸዋል ተብሎ ይታሰብ ነበር። ቀጣይ የሚመጣው ሰውም ይህንኑ ጨርቅ በድጋሜ ይጠቀምበታል። ቀኑን ሙሉም ጨርቁ ለተለያዩ ሰዎች አገልግሎት ሲሰጥ ይውላል። በዚህ ጊዜ የምናውቃቸው ሶፍቶች በ1857 እስኪመጡ ድረስም አውሮፓና ኤዥያ በዚህ መልኩ ሽንት ቤት ይጠቀሙ ነበር። ስድስተኛ ቱዝ ብራሽ የጥርስ ብሩሽ አሁን ያለውን ቅርጽ ከመያዙ በፊት ምን ይመስል ነበር? አሁን የምናውቃቸው የጥርስ ብሩሾች የተመረቱት በ1970 ዓመተ ምህረት ነበር። ቢሆንም ጥርስ ማጽዳት የተጀመረው ገና በ3500 ቢሲ እንደነበር ይነገራል። በተለይም ቻይኖችና ግብጾች በዚህ ተግባራቸው የታወቁ ነበሩ። ታዲያ አሁን የምናውቃቸውን አይነት ቅርጽ ያላቸው የጥርስ ብሩሾችን የሰው ልጅ መጠቀም የጀመረው ገና በ1938 ዓመተ ምህረት ነው። በወቅቱ ይሰሩ የነበሩት የጥርስ ብሩሾችም ይህንን ይመስላሉ። ፈጠራውን ያመጡት ቻይኖች ሲሆኑ ይሰሩት የነበረውም መያዣውን ከቀርከሃና ብሩሹን ደግሞ ከጫካ ሳማ ፀጉር ነበር። በወቅቱም ይህ የጥርስ ብሩሽ እጅጉን የተዋጣለትና ጥሩ የተባለ ነበር። ለረጅም ዓመታትም የበርካታ ሀገራት ዜጎች በእነዚህ የጥርስ ብሩሾች ጥርሳቸውን ሲያጸዱ ቆይተዋል። አሁን የምናውቃቸው አይነት የጥርስ ብሩሾች በ1970 በፕላስቲክ ተመርተው ዓለምን ከተቆጣጠሩ በኋላም እነዚህ የጥርስ ብሩሾች ከገበያ ወጥተዋል። ቢሆንም የመጀመሪያዎቹ የጥርስ ብሩሾች እነዚህ ነበሩ። አምስተኛ ሶክስ ካልሲ አሁን የደረሰበት ከመድረሱ በፊት ምን አይነት ገጽታ ነበረው? በዚህ ጊዜ ሰዎች ካልሲን ከልብስ እኩል ይጠቀሙታል። ቅዝቃዜን ለመከላከልም ካልሲ ተመራጭ ነው። ታዲያ የሰው ልጅ አሁን የምናውቃቸውን ካልሲዎች መጠቀም የጀመረው በ19ኛው ክፍለ ዘመን ነበር። አሁን ድረስም ጨርቁ እየተቀያየረ ለሰዎች ምቹ ተደርጎ እየተሰራ ቀጥሏል። ነገር ግን ሰዎች ካልሲን መጠቀም የጀመሩት ገና ከ300 ቢሲ ጀምሮ ነው። በተለይም ቻይኖችና ግብጾች ካልሲን በብዛት ይጠቀሙ ነበር። ታዲያ በጥንት ዘመን ማለትም ከሺህ ዓመታት በፊት ግብጾች ይጠቀሟቸው የነበሩ ካልሲዎች እነዚህን የመሰሉ ናቸው። ካልሲዎቹ የዳክዬ እግር የመሰሉና የሚያስገርሙ ናቸው። እነዚህ ጥንድ ካልሲዎች የተገኙት በተመራማሪዎች በ1900 ሲሆን ቪክቶሪያና አልበርት ሙዚየም ውስጥ ለእይታ ተቀምጠዋል። ታዲያ ዘመናዊ ካልሲዎች ከመምጣታቸው በፊት በድሮ ጊዜ ካልሲዎች ይህንን ይመስሉ ነበር። አራተኛ ሶፕ ሳሙና የሰው ልጅ ለክፍለ ዘመናት ሳሙናዎችን እያመረተ ተጠቅሟል። በየዘመናቱ የተመረቱት ሳሙናዎችም የራሳቸው የሆነ ይዘት ያላቸውና የተለያዩ ናቸው። አሁን የምናውቃቸው አይነት ሳሙናዎችም ከ2800 ቢሲ ጀምሮ ይመረቱ እንደነበር ይታመናል። በወቅቱም ሳሙናዎቹ ከአመድ ከእንስሳት ፋትና ከተለያዩ ዘይቶች ይሰሩ ነበር። በተለይም የጥንት ግብፃውያንና ሮማውያን ሳሙናን በብዛት ይጠቀሙ ነበር። ሳሙና ሶፕ የሚለውን ስያሜ ያገኘው በሮም ውስጥ ከሚገኝ አንድ ተራራ ስም ነው። ቢሆንም በበፊት ጊዜ ሳሙና ቅንጡ የተባለና በከበርቴዎች እጅ ላይ ብቻ የሚገኝ ነበር። ታዲያ ሳሙናዎች ምን አይነት ለውጥን አደረጉ? ሳሙናዎች የአሁን ቅርጻቸውን ከመያዛቸው በፊት በዚህ አይነት መልክ ይመረቱ ነበር። ለብዙዎችም አስገራሚ ናቸው። ይመረቱ የነበረውም ከአመድ ከአበቦችና ከተለያዩ ዘይቶች ነበር።
ሶስተኛ ሮድ። በዚህ ጊዜ የምናውቃቸው ዘመናዊ መንገዶች ከመምጣታቸው በፊት በጥንት ጊዜ ሲሰሩ የነበሩ መንገዶች በምን አይነት ሁኔታ ይገነቡ ነበር? አሁን ላይ የኮብልስቶንና የአስፓልት መንገዶችን በብዛት መገንባት የተለመደ ነው። ታዲያ አስፓልት ከመምጣቱ በፊት ሰዎች መንገድን በድንጋይ ይገነቡ ነበር። በተለይም በመንገድ ስራ የጥንት የሮም መንግስታት የሚደርስባቸው አልነበረም። ገና ከ300 ቢሲ ጀምሮ መንገዶችን ይገነቡ ነበር። የጥንት የሮም ነገስታት የገነቧቸው መንገድም አሁን ድረስ ዘመናትን ተሻግረው በሮም ከተማ ውስጥ ቆመው ይታያሉ። አሁን ላይ መንገድ ሲገነባ መሬቱ በማሽን ከተጠረገ በኋላ በድንጋይና በጠጠር ይሞልታል። ከላይም ሬንጅ ያፈሱበታል ወይንም ደግሞ የድንጋይ ንጣፍ ይደረግበታል። በዚህ አይነት መልኩ የተገነቡት አብዛኞቹ መንገዶችም የተፈጥሮ አደጋን አይቋቋሙም፣ በቶሎም ይፈርሳሉ። ነገር ግን የጥንት መንገዶች ሲገነቡ በመጀመሪያ መንገዱ የሚሰራበት አካባቢ ይመረጣል። በመቀጠልም ቦታው ይጸዳል። መንገዱ ወደ ውስጥ ጠለቅ ተደርጎም ይቆፈራል። በጉድጓዱ ውስጥም በመጀመሪያ ትልልቅ ድንጋዮች ይሞላሉ። በመቀጠልም በመጠናቸው አነስ ያሉ ድንጋዮች ከትልልቆቹ ድንጋዮች ላይ ይደረባሉ። ከትንንሾቹ ድንጋዮች በኋላም የተፈጩ ጠጠሮች ከላይ ይሞላሉ። በደንብ ተደርጎም በፈረስ በሚጎተት መዳመጫ እንዲለሰልስ ይደረጋል። በመጨረሻም አሸዋ ከሸክላ አፈርና ከኖራ ጋር ተቀላቅሎ መንገዱ እንዲቀባ ይደረጋል። ይህ የጥንት ዘመን መንገድ አሰራር ነው። በዚህ አይነት መልኩ የተሰሩ መንገዶችም 2000 ዓመታትን ያክል አልፈው አሁንም አገልግሎት በመስጠት ላይ ናቸው። ሁለተኛ ፎንስ። በዚህ ጊዜ እንደ ልብ የምንጠቀምባቸው ስልኮች የበፊት ገጽታቸው ምን ይመስል ነበር? ሞባይል ስልኮች በዚህ ጊዜ ለሰው ልጆች መሰረታዊ ሆነዋል። ታዲያ አሁን ላይ እንደ ልብ በኪሳችን ይዘን የምንጠቀምባቸው ስልኮች የበፊት ገጽታቸው ምን ይመስላል? የሞባይል ስልኮች ሁሉ መነሻ የሆነው የመጀመሪያው ሞባይል ይህ የምትመለከቱት ነው። በ1973 ማርቲን በተባለ ግለሰብ በሞቶሮላ ድርጅት ውስጥ የተሰራ ድንቅ ሞባይል ነው። ይህ ሞባይል ተመርቶ ለመውጣት $3900 ጨርሷል። ለአያያዝ ምቹ ያልሆነና ቻርጅ ለማድረግም በትንሹ 10 ሰዓታት ያክል የሚወስዱበት ነው። ታዲያ ሞባይል ስልኮች ከዚህ ተነስተው አሁን ወደምናውቃቸው አይነት ይዘት ተቀይረዋል። አንደኛ ኮምፒውተርስ። በዚህ ጊዜ እንደ ልብ የምንጠቀምባቸው ኮምፒውተሮች በጥንት ዘመን ምን ይመስሉ ነበር? ኮምፒውተሮች ምን አይነት ለውጥንስ አስተናግደዋል? የኮምፒውተር ቴክኖሎጂ የቅርብ ጊዜ ትውስታ ነው። የመጀመሪያው ኮምፒውተር የተሰራው በ1940 በሀገረ ጀርመን ኮንራድ ዙስ በተባለ ግለሰብ ነው። ኮምፒውተሩም ይህንን ይመስላል። ከዚህ በኋላም የዛሬ 79 ዓመት ዘመናዊ የተባለ ኮምፒውተር ሊሰራ ችሏል። የተሰራውም ኤናክ በተባለ ድርጅት ሲሆን $500,000 ገንዘብንም ጨርሷል። በአጠቃላይ ይህ ኮምፒውተር 24 ሜትር ያክል ስፋት ያለው ሲሆን ቁመቱም 2.7 ሜትር ነበር። የአሁኖቹን ኮምፒውተሮች በቦርሳ ይዘናቸው ብንንቀሳቀስም የመጀመሪያው ኮምፒውተር ግን አንድ ትልቅ ቤት ያክል ነበር። ኮምፒውተሩን ለመጠቀምም ግዴታ 6 ሰዎች ያስፈልጉ ነበር። አሁን ካሉት ኮምፒውተሮች ጋር ሲነጻጸርም የቴክኖሎጂው ለውጥ ለማመን እንኳን ይቸግራል። ኮምፒውተር የመጀመሪያ ገጹም ይህንን ይመስላል።